ናችሁ ውድ የዩቲዩብ ተከታታዮቼ? በአዲስ ነገር እመጣለሁ እንዳልኳችሁ ዛሬ በአዲስ ነገር መጥቻለሁኝ። ዛሬ የካፍታ አሰራር አሳያችኋለሁኝ። የአረቦች ምግብ ነው። አረቦች በጣም የሚወዱት ምግብ ነው። ቅድሚያ የምናዘጋጀው ስጋ እኛ ቤት 1 ኪሎ ነው የሚዘጋጀው። እናንተ እንደፈለጋችሁ ያው ግማሽም ማዘጋጀት ይቻላል። ድንች በቶታ ካፍታ፣ በቶታ ማለት ያው ድንች ነው። ካፍታ ማለት ያው የተፈጨ ስጋ በባዶኒስ ሆኖ ነው። ነጭ ሽንኩርት ያስፈልገናል። እዚህ ጋር ደግሞ የተከተፈ ቲማቲም፣ ሽንኩርት ያስፈልገናል። ባህራት ደግሞ እኛ ቤት ብዙ ባህራት አይጠቀሙም፣ ግን እናንተ ሁሉንም መጠቀም ትችላላችሁ። እዚህ ጋር ስፓይሲ አለ። እዚህ ጋር ደግሞ ብላክ ፔፐር አለ። ቁንዶ በርበሬ እንደማለት ነው፣ የሚያቃጥል በርበሬ እንደማለት ነው። እዚህ ጋር ደግሞ ማጂ አንድ እንከታለን። ኦል ስፓይሲ የሚባል አለ። እሱን ኦል ስፓይሲ የሚለውን ትጨምራላችሁ። እዚህ ጋርም 7 ስፓይሲ ይጨምራል። ኩርኩም ትንሽ ትጨምራላችሁ። ያው እዚህ ጋር አሉ ብላክ ፔፐር፣ እነዚህ ናቸው። የእነዚህ እንትኖች ነው የምንጠቀመው። ያው ኦል ስፓይሲ 7 ስፓይሲ። እዚህ ጋርም ያው ፔፐር አለ እንትኑ ማለት ነው የሚያቃጥለው ማለት ነው። አሁን ወደ አሰራሩ እንገባለን። ተከታተሉ። ያው እኛ ቤት እንደዚህ ድቡልቡል ተደርጎ ነው የሚወዱት ልጆቹ። የቁመቱም አለ እኩል አድርጋችሁ እንደዚህ አድርጋችሁ እኩል እንዲመጣ ሳይበዛ ስጋው እንደዚህ እኩል አድርጋችሁ እንደዚህ ያደርጋችሁ። በእንትኑም አለ በቁመቱ አለ። እሱ መሹዬ ሲደረግ ማለትም ለመጥበስ ሲፈልጉትም እንደዚህም በካፍታ ይሰሩታል ብዙዋኑ አረቦቹ። ግን እኛ ቤት የሚወደደው በእንደዚህ አይነት መልኩ ነው የሚወደደው እና አብረን እንሰራዋለን። ይሄ ካሳየኋችሁ ያው በዚህ መልኩ እንትን አዘጋጅተን ጨርሰናል። አሁን የሚቀረን መጠባበስ ነው። እንጠባብሰዋለን፣ እንሰራዋለን። እኛ ቤት ራይዝ አይወዱም፣ በራይዝ አይበሉም። የሚበሉት ሰላጣና ተሰርቶ ሰላጣና ራሱን ከድንቹና ካፍታውን ብቻ ነው ብዙ ጊዜ መብላት የሚወዱት። እና አሁን ደግሞ አሰራሩን አሳያችኋለሁ። ይሄን ጨርሰናል። ይኸው አዘጋጅተን ጨርሰናል። አሁን ወደ ማብሰሉ እንገባለን። ትንሽዬ ዘይት እንጨምርና ሳናበዛ፣ እኛ ቤት ዳይት ናቸው ሁሉም፣ ብዙም አይበሉም ዘይት ምናምን ነገር። ብቻ ትንሽዬ አድርጌ እንዳይዝብኝ ትንሽዬ አደርግና ትንሽ ጋል ስትል ሞቅ ስላለ አሁን ስጋችንን እንጨምራለን። ገልበጥ ትንሽ ይደረጋል። ድንቹም እንደዚህ እኛ ቤት ገልበጥ ይደረጋል። ያው የብዙ ቤት አሰራር የተለየ ነው፣ ግን የኛ ቤት ደግሞ ገልበጥ ይደረጋል። ትንሽ በዘይት ሳይበዛ ማለት ነው። በፍርም ሳይሆን የምንሰራው በብረት ድስት ስለምንሰራው ለዛ በፍርምም መስራት ይቻላል። እዚህ ጋር ደግሞ ሽንኩርታችንን እንጠብሳለን። ዘይት እንጨምርና እሱ ሶስ እንሰራለታለን ማለት ነው። ትንሽዬ ነው ዘይት፣ እኛ ቤት ብዙ አይጨመርም፣ ትንሽዬ ነው። ሽንኩርቱን ያው እየጠበስኩት ነው። ነጭ ሽንኩርት ጨምሬያለሁ። ይኸው ካፍታችንም እንደዚህ እየበሰለ ነው። ቲማቲም እንጨምራለን። ሽንኩርቱን ጠብሰናል፣ ይበቃል። ከዚህ በላይ ቲማቲሞችን እንጨምራለን፣ እናዋህደዋለን።
ቲማቲሙ በዚህ መልኩ ተቁላልቶ አልቋል። ያው ካፍታው እንደምታዩት እንደዚህ ነው። እኛ ጋር እንደዚህ ለብ ይደረጋል። ከዛ በኋላ ወደ ብረት ድስቱ ይገባል። ቲማቲሜ ስለበሰለች በደንብ ስለበሰለች ቅመሙን ቅድም ያሳየኋችሁን ቅመም እንዳለ እዚህ ውስጥ ማጂውን በኋላ ነው የምጨምረው። እንደዚህ አደርግና ሚክስ አደርጋለሁ። ብዙም አያቀትም፣ ቀላል ነገር ነው ከተለመደ። እንደዚህ ነው። እዚህ ጋር ድንቹን ይኸው በእንትኑ ለብ እንዲገልበጥ እናደርገዋለን። ትንሽ እንዳይቦካ ማለት ነው። በደንብ እንዳይቦካ ትንሽ ገልበጥ አድርገን ከዛ እንጨምረዋለን ማለት ነው። ሶሴ በጣም አሪፍ ሆኗል። ከዛ በኋላ ቲማቲም ሳልሳ እንጨምርበታለን። ቅድም ይቅርታ ቲማቲም ስልሳውን አላሳየዋችሁም፣ አላዘጋጀሁትም ነበረ። ቲማቲም ሳልሳ የምጨምርበት 2 ማንኪያ ብቻ ነው። ለከረር ነው እኛ ቤት። ለምን ቲማቲም ስለጨመርኩ 3 ፍሬ ቲማቲም ጨምሬያለሁ። ለከረር ብቻ ቲማቲም ሳልሳውን ለጣሙ እንጨምራለን። ይኸው ድንቼ እንደዚህ ለብ ተደርጓል። ገልበጥ ተደርጓል። በምታዩት ነው። አያምርም? በእንትኑ ነው ያደረኩት፣ በካፍታው ዙም ማለት ነው። በሱ ነው ያደረኩት። ያምራል። ያስለመደችኝ እናቷ ናት እና በጣም ደስ የሚል ቴስት አለው። ከዛ አሁን ጋዛችንን አጥፋና ይሄን እንጨምርና ከዛ ቲማቲም ሳልሳውን ከላው ላይ እንጨምራለን። አያችሁት እንዴት እንደሚያምር? ጣዕሙንማ ብታዩት በቃ። ይኸው አሁን ቲማቲም ሳልሳችንን እንጨምራለን። 2 ማንኪያ ቲማቲም ሳልሳ እኛ ይሄንን ነው የምንጠቀመው። እናንተም ትጠቀሙትን በእቃ ላይ አወጣና ከበዛ የመምረር እንትን አለው። ቲማቲም ፍሬሽ ስላለበት የመምረር ስሜት አለው። ከዛ ትንሽ የውሃ ታረጉና መታ ታረጉታላችሁ። ከድንቹ ጋር እንዲዋሃድ ማለት ነው። እንጨምረዋለን። ውሃ ትንሽ እናደርግበታለን። እናማስለዋለን። ያምራል አይደል? ያው እንግዲህ እንደነሱ ባንሆንም እንችለዋለን የነሱን ምግብ። እዛ እኔ እንዳስለመደችኝ ነው። በሚገርማችሁ ለምጄ ነው። እዛ ውሃ ይኸው ውሃ ከግማሽ ሊትር በላይ ትጨምራላችሁ። ይኸው በእንትንም ቢሰራ እንዲሁ ነው የሚሰራው። በምንድነው ስሙ? በፍርም ቢሰራ ማለት ነው። በማይክሮዌቭ በፍርም ማለት ይኸው ይሄን ይመስላል እንግዲህ። አሁን ይሄን ተከተካል። ጨው እንጨምራለን። ጨው እንደ ፍላጎታችሁ ነው። ይሄ 1 ማንኪያ ትንሿን ነጭ ሽንኩርቱ ላይ ስለጨመርኩኝ 1 ማንኪያ ጨምራለሁ። ያው እንደምታዩት ተንተክትኳል። ያው በዚህ መልኩ ማለት ነው። የአበሻ ምግብ ነው የሚመስለው። ስጋ በድንች ይመስላል እንዳበሻ። ያው ይሄን ይመስላል እንግዲህ። ለልጄ ደግሞ ለትንሿ ልጄ መኮረኒ በቺዝ እዚህ ጋር ሶስ አድርጌ ቀቅዬው በቺዝ
ቀለል አድርጌ ነው የሰራውላት። እንዲህ ነው የምትወደው ትንሿ ልጄ ማለት ነው፣ እኛ ለልጆች እንደምንሰጠው ማለት ነው። ይኸው የዛሬ አሰራራችን የካፍታ ይሄን ይመስላል። ውድ ተመልካቾቻችን ይሄን ይመስላል። በስሏል፣ ድንቹም በስሏል፣ ካፍታውም በጣም በስሏል። በብረት ድስት እንዲመስራትም ይቻላል ለማለት ነው። ይኸው በዚህ መልኩ ቀርቧል። ያው እነሱ በክብስ ነው የሚበሉት። ለዛሬ ያዘጋጀሁላችሁ ይሄን ይመስላል። መልካም ጊዜ ይሁንላችሁ። ሌላ ጊዜ በሌላ እስከምንገናኝ ድረስ ወዳችኋለሁ። እንዳረሱ ላይክ አድርጉልኝ፣ ኮሜንት አድርጉኝ፣ ሀሳብ አስተያየታችሁ ስጡልኝ። ሰብስክራይብ እያረጋችሁኝ አበረታቱኝ። ወዳችኋለሁ። ባይ ባይ።